ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ሰላም ነው? ውሎ እንዴት ነው? ሁሉ ሰላም? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ ፋሚሊዎቼ የሆነ ነገር አስተውላችሁ ታውቃላችሁ? በአብርሽና በሩታ ያሉትን ነገር ምንድን ነው? ያ አብርሽ ከዚህ በፊት ልጄን ላሳይ፣ ልጄን እንዲያድግልኝ፣ ልጄን እንደዚህ አምጪ፣ በውጭ ቢሆን ላግኝ ብለው ስለ ልጁ ያወራ ነበር ከዚህ በፊት ማለት ነው። ቢያንስ አሁን 2 ወር 3 ወር ሆኖታል። አሁን ግን አንድም ነገር አንድ ቀን ልጄን ብሎ አያውቅም። ምንድነው እሱ በሴቶች ላይ የገዛ ልጁን ረሳው፣ የገዛ ልጁን ረሳው ሴት ሲያሳድድ። እኔ ግን በጣም ነው እንትን ያልኩት እውነት ለመናገር ከዚህ በፊት ሩታ የተናገረችው ነገር እውነትና እውነት ነው። ያ ምንድነው ያለችው? ምንድነው ያለችው? እሱ ልጁን የሚፈልገው ለቪዲዮ ነው አለች። እውነቷ ነው። በቀደም ዕለት በቅርብ ለፍቅር ሊያስተዋውቃት ይዟት ሄደ። ያንን ምንድነው ቪዲዮ እየቀረጸበት ነበረ፣ ግን ደረሰችበትና አቆመችበት። ነገር ግን አይ ያገኛል እንዳንል እሱ ቪዲዮ ሳይቀርጽ መቼም አያልፍም ከልጁ ጋር ሲገናኝ ማለት ነው። እና ምንድን ነው ይሄን ያህል አንተ ልጅህን የሚያስረሳ ነገር? አብርሃም ምን እየሆንክ ነው ግን ያለው ነገር? ይህን ያህል ልጅህንም የገዛ ልጅህን የወለድከው ከአብራ ከፋ የወጣውን ልጅ ረሳክ ማለት ምን ማለት ነው? ምን ማለት ነው? እስቲ የአንተን ቦታ እስቲ እንደ ይሩታ እንደምትናገረው ሄርሜላ እንደምትናገር ፍቅር እንደምትናገር እስቲ ቆም ብለህ እስቲ ለሳምንት ወይ ለ15 ቀን ለብቻክ እስቲ ራስክን አዳምጥ። እስቲ ከራስህ ጋር ሁን። እስቲ ጸበልን ማየት ካለብን ጸበል ሂድ። ጸጥና እርጭ ያለ ቦታ ራስክን አዳምጥ። እውነቴን ነው የምልህ። እስቲ ከዛ በኋላ ማን ነው ትክክል፣ ማን ነው ጥፋት ያለው፣ ማጋ ነው ጥፋት ያለው ብለህ ራስክን እንትን ትላለህ። እውነቴን ነው የምላችሁ። በጣም ነው ልጁን የረሳው። ለምን እንዴ? ነገ እኮ ይሄ ልጅ ነው ዛሬ ልጅህን ከተንከባከብክ ነገ ልጅ ይከፍልልሃል። ዛሬ ግን የተወለደበትን ልጅ እንዳለ ራሱ ጭራሽ ረስተዋል። እውነት ለመናገር በሱ በኩል ልጅ እንዳለ ራሱ ጭራሽ ረስተዋል። ለምንድን ነው እንደዚህ ያደረገ? ለምንድን ነው ልጅ እንደሌለው እንደዚህ ያደረገ? ለምንድን ነው እንደዚህ ያደረገ? ፈጣሪ አድነኝ። ለምንድን ነው ልጅ እንደሌለው እንዲሆነው ለምንድን ነው? ወይ ጉድ! በጣም ይገርማል። እኔ አስተውላችሁ ከሆነ እኔ ልጁን እንዴት የገዛ ልጁን እንደዚህ ረስቶ በሌላ ነገር ላይ ራሱን ጠምዶ በሴት ማሳደድ ራሱን ጠምዶ ልጅን ነገ እኮ አባቴ እኔን ረስቶኛል ብሎ እኮ ያንን ቪዲዮ ሁሉ ያያል። እንኳን የልጅ ያያል ያንተን ስራ ማለት ነው። ገባክ አይደለ? ግን ለልጅክ ዛሬ ፍቅር ከሰጣ ነገ ልጅክ መልሶ ይከፍልልሃል። ገባክ አይደለ? ለልጅ ዋጋ ከፈልክ ነገር ከማንም እና ከምንም እናትም ልትሆን ትችላለች፣ አባትም ሊሆን ይችላል፣ ቤተሰብም ሊሆን ይችላል። ልጅ ግን የራስክ ልጅ ነው። ነገ ብትወድቅ የሚያነሳ ብትሰበር የሚሰበር ቤተሰብ እናት አባት አይጎዱም አልልም፣ ይጎዳል። ነገር ግን እንደ ልጅ የሚሆን የለም። በቃ አንተ ትዳርን ይዘሃል፣ ልጅ አፍርተሃል። ለልጆች ነው መኖር ያለብክ፣ ለልጅክ ነው መኖር ያለብክ፣ ለልጅህ ነው ፍቅር መስጠት ያለብክ፣ ለልጅክ ነው ነገሮችን ማሰብ ያለብክ። ለልጄ ነው ይሄ ነገር መሆን ያለበት፣ ለልጄ ነው እንዲህ ማደርገው፣ ለልጄ ነው እንደዚህ መሆነው፣ ለልጄ ነው እንደዚህ ማድረግ ያለብኝ ብለህ ማሰብ አለብክ። ያው የምታስበውና የምታደርገው በዙሪያክ በምታየው አንጻር ባለትዳሮች እንዴት እንደሚኖሩ፣ ለልጅ ያላቸው ፍቅር እንዴት እንዳለ፣ ለልጆቻቸው ምንድን ነው የሚያስተምሩት የሚባለው ነገር በጭንቅላት ለመያዝ ሞክር አብርሃም። ይሄ ርዕስ ያነሳውበት ምክንያት ለእኔ ትዝ ስላለኝ ነው። በቃ አብርሃም ልጁን በጭራሽ ረስቷል። እስካናካቴ ከልጁ ጋር ቪዲዮ ይሰራ ነበር። ከልጁ ጋር በፊት ብሎ በቃ ከሩታ ጋር ሰጣ ገባ ይል ነበር። ልጁን ይዞ ይወጣ ነበር። ያ ሁሉ የለም። አሁን ምን ሆነ ልጁ? ምን ሆነ? ያ ሁሉ ወደ ሴት ማሳደድ እንዴ! እስቲ ወደ ልጅክ ተመለስ። ዛሬ ባትፈልገው እኮ ነገ ዋጋ ይከፍልብሃል። መውለድ እኮ መውለድ እበትም ትለወልደ ወልዶ ማሳደጉና ወልዶ
እንደዚህ እንዳንተ መረን እንዳይሆኖ እንዳያድግ ማነጽ አለብክ። ከአሁኑ ነው ደግሞ እሱ የሚጀምረው። እንዴት ማድረግ እንዳለብህ ከልጅ ጋር ምን ማሳለፍ እንዳለብህ ከልጅ ጋር። ብር ስላለ ብቻ ብር ፍቅርን ሊገዛ አይችልም። ገባክ አይደለ? ብር ስርዓትን ሊያስተምር አይችልም። ብር ብር ነው። በቃ ብር ብር ነው። ስርዓት ስርዓት ነው። ብዙ ነገሮች አሉ በህይወታችን ውስጥ የምናስተናግዳቸው በጣም ብዙ ነገር በብር የማይገኙት። ገባችሁ አይደለም? በብር የማይገኙት አብርሃም ምንድን ነው በቃ ብር ስላለው እሱ ሩታም እንደዚህ እየለመነች እንትን ስል በቃ እሱ ሌላ ውስጥ ነው የገባው። በቃ ራሱን ከፍ አድርጓታል። በጣም ወንድሙ ውስጥ እንዳለ ድረስ ማለት ነው። ኤፋ በጣም ነው ልክልኩን የሚናገረው። ራሱን እንዴት ነው ከፍ የሚያደርገው? ራሱን እንደ ምንድን ነው የሚቆጥረው ብሎን እየተናገረ ያለው ማለት ነው። ገባችሁ አይደለ? እና ይሄ ነገር ምንድን ነው ይሄ ነገር? ለምንድን ነው እንደዚህ የሚያደርገው? ለምንድን ነው ለልጁ ፍቅር የማይሰጠው? ለምንድን ነው ከልጁ ጋር አብሮ የማይሆነው? ለምን ቢያንስ እኮ ሌላው ይቅርና በቃ አብሮ እንትን ካለ ከልጄ ጋር እስቲ አብሬ ላሳልፍ፣ እስቲ ከልጄ ጋር ምን ያለውበት ቦታ ይዤ ብላ እምቢ አትልም። ሩታ እምቢ አትልም። እሷ ምንድነው ሌላ ሴቶች ጋር ይዘህ እንዳትሄድ ነው እያለችው እንጂ ከልጅ ጋር ታሳልፍ ብለው ነገር የለችም። አይ ቤትም እንትን አልልም ካለ ደግሞ አለ ቤታቸው ክላስ አለ። ከልጁ ጋር ምን አለበት? ለልጁ ፍቅር ቢሰጥ የአባትን ፍቅር ቢያቅ ልጁ እንዴ እስከናካተ እስከነመፈጠሩ ረስቶታል፣ የገዛው ልጁን ማለት ነው። እና በጣም ነው የሚገርመው ይሄ ነገር ከአብርሃም በጣም ነው የሚገርመው። ምንም ነገር እንደሌለው እቃ እንኳን የጣለው አይመስልም። እንኳን ልጅ እቃ የወደቀበት አይመስልም። ማርያምን ነው የምላችሁ። በስመ አብ በጣም ነው የሚገርመው ግን